ከዚህ በፊት ማርጌው አላውቅም ግን ዛሬ አንድ ብዬ ልጀምር ብዬ ነው ስትተርቱ እናንተ ቆማጣ ነው ካላሉት ቀርቦ ይባላል በአባባል ነገርን መፍታት የኦሮሞ ባህል ነው ከአባቶቻችን የወረስነው እንደናንተ መቼም ለቤተ ክህነት ቅኔ ተጠቅመንበት በቅኔው መወቃቀሻና መሰዳደቢያም አድርገን እንጠቀምበት አይደለምና ነገሮች ሁሉ ትርጉም አላቸው ኦሮሞ ሰዓት ወስዶ ነገሮችን ከማብራራት በተረት ነገሮችን የመፍታት ባህሪ አለበት እኛም ከቅድመ አያቶቻችን የተማርነው ያነውና ነው ከሰሞኑ ከሶሻል ሚዲያ መጣጥፎች እንደማየው በዶክተር ተብየው በመስፍን ወልደ ማርያም መጽሐፍ አካባቢ ብዙ ትችቶች ይቀርባሉ ዶክተር መስፍን ምናልባት በእድሜያቸው በነበረው ስርዓትና ባሳለፉት በእድሜያቸው በነበረው ስርዓት እንደገባቸውና እንደተገነዘቡት ማለት የሚችሉትን ነው ያሉትና ብዙም የሚያስደንቅ አይደለም ላምባል ዋለበት ኩበት ለቀማ እንደሚባለው ከዶክተር መስፍን የሚጠበቀው ከዛ በላይ አይደለምና ብዙም የሚያስደንቀኝ አልነበረም ብዙ እንዲያሳስበኝና ይሄንን መልእክት በትንሽ መጣጥፍ አድርጌ ጽፌ ላቀርብ ነበርና ግን ወደ ድምጽ ቀይሬው እንድትሰሙ ያስደረገኝ ዋናው አብይ ጉዳይ ቢኖር የዶክተር መስፍን መሳዮች ዘመነኞቹ በ21ኛው ክፍለ ዘመን ደግሞ ትናንት እንደነበረው ለማድረግ ያንን ገደለ ማምቶ ለማስተጋባት በመጣራቸው ይህን ማለት ፈለኩኝ እንዳልኩኝ በመግቢያዬ ላይ በተረት ነው ነገር የሚፈተው እንደሚባለው በተረት ልጀምርላችሁና ይህ አያቴ ነገሩኝ ተረት ነው ድሮ ጩጬውኝ የፍየል ግልገልና ያንበሳ ግልገሎች አንድ ቀን አንድ ላይ አብሮ ሲጫወቱ ውለው በጣም ትንንሽ ስለሆኑ አንዱ ያንዱ ጠላት መሆኑን አያውቁምና አብሮ ሲጫወቱ ሜዳው ላይ ከዋሉ በኋላ የፍየል ግልገሎች ወደ ቤት ገብተው ለናታቸው እማዬ አሏት ዛሬ ኮኛ በጣም ከሚያማምሩ ያንበሳ ልጆች ግልገሎች ጋር ስንጫወት ነው ያልነውና በጣም ደስ ብሎናል ይላሉ ወይ የኔ ልጆች እናንተ ስለማታውቁ ነው እነሱ ናቸው ዘሮቻችንን የጨረሱት እነሱ ናቸው እኛ እንዳንበዛ ያደረጉትና ሁለተኛ ሲጠሯቸው ሄዳችሁ እንዳትጫወቱ ትላለች የፍየል እናት ያንበሷ ልጆችም እንደዚህ ገብተው ለእናታቸው እማዬ ዛሬ በጣም ከሚያማምሩ የፍየል ግልገሎች ጋር ስንጫወት ብለን ደስ ብሎናል ያለው ወትሯችን ይላሉ ከዛ ያንበሳ እናት ወይ ልጆቼ በጣም ሞኝ ናችሁ እኔኮ እኔን አባትና እናቶች ዘሮቼ በሙሉ ዛሬ ኖረንኛ እናንተ ለናፈራ ያደረጉት እኮ እነሱ ናቸው እንዴት ሲሉ እነሱን እየተመገብን እኮ ነው ዛሬን የደረስነው ስለዚህ ነገ ጥሯቸውና ሲመጡ እኔን ጥሩኝ ትላለች ከዛ በነጋታው የፍየል ግልገሎች ገና እንዳባራ እናትየው የነገረቻቸውን ስለምታውቅ የተጠነቀቁ ወደ ማሳው ይወጣሉ ያንበሳ ግልገሎች ይመጡና እናንተ ትናንት አብረን ስንጫወት እንደነበርነው ዛሬም ኑ እንግዲህ ወደዛ እንሂድ ብለው ይጣራሉ ለምን የፍየል ወጠጤዎቹ እንደመጡ እናታቸውን ሊጠሩ ማለት ነው ከዛ የፍየል ግልገሎች አይ ዛሬ ሳንመጣም ትናንትና
እናታችሁ እንደነገረቻችሁ ለኛም እናታችን ነግራናለችና በቃ ትናንት ሳናቅ ነው ከዚህም በኋላ አውቀናልና አንገናኝም ይላሉ። እዚህ ላይ መንካት የፈለኩት እንግዲህ እናንተ ከዶክተር መስፍን ወልደማርያም የተማራችሁትን የትምክህተኝነትን የነፍጠኛ ቀንበር ይዞ ሰው ላይ ማረፍን ቀድሚያቶቻችሁ ለእናንተ እንደነገሯችሁ ሁሉ ለኛም ያንን ቀንበር ዳግም እንደማንሸከም ለዚህ ትውልድ አሁን ላለነው ትውልድ ደግሞ አባቶቻችን ነግረውናልና ሜዳ ላይ ወተን እንደ ዱሮ አብሮ መጫወቱ ትንሽ ይከብዳል። በመከባበር ካልሆነ በቀር እንደ ትናንቱ ሆነን እንኖራለን ማለት የማይታሰብ ነው። የህልም እንጀራ ነው። ማንንም ሰው የትናንትን ቀንበር ተመልሶ ሊሸከም አይፈልግም። ማንንም ሰው እንደ ትናንት መኖርን አይፈልግም። የኦሮሞ ህዝብ እንደ ኦሮሞ ህዝብ የተከበረ ባህል ያለው አገር ያለው ህዝብ ነው። ግን በማንነቱ የሚኮራም ህዝብ ነው። ይሄንን ስል ማንንም ሰው እንደኔነቴ እንደ ኦሮሞነቴ እንዲያከብረኝ ከፈለኩ ማንንም እንደማንነቱ አከብረዋለሁ። ካከበርኩኝ ነው ክብርን የምጠብቀው። ዘላፊ ሆኜ ሌላው እንደዚህ ነው ለማለት ፈልጌ ሳይሆን ሁሉም እንደሚያቀው እንደ ትናንቱ እንደተነገራችሁ መኖር እንደማይቻል እኛም መኖር እንደማንችል ያወቅን መሆኑን ይህ ትውልድ ደግሞ ያንን ገደል ማሚቶ ማስተጋባት ትዶ የለውጥ ሰው ሆኖ በመከባበር መኖር እንደ ትናንቱ መኖር የሚችል ሰው ስለሌለ ማለት ነው። ዛሬም ደግሞ ወጣቱም የኦሮሞም ወጣት ቢሆን እንደ ትናንቱ መኖር እንደማይችልና ዳግም ያ ታሪክ ተመልሶ እንዳይመጣ መክፈል የሚገባውን መስዋዕትነት ለመክፈል የተዘጋጀ መሆኑን እንድታውቁ አስምሬ ልነግራችሁ ነው ወደዚህ ብቅ ያልኩትና በጣም አመሰግናለሁ። ምናልባት የምትሉት ነገር ካለ ደግሞ በቀጣይ መልስ ይዤ ልቀርብላችሁ ሞክራለሁ። ኑሩልኝ። ዳግም የነፍጠኛን ቀንበር የሚሸከም ጉልበት የለንም። ለዘላለም እንኖራለን።